ጋይስ ዛሬ አንድ ነገር ልናገር ብዬ የመጣሁትና ከኋላ ቴሌቪዥን እየጮኸ ነው መሰለኝ። አይ ቲንክ እሱ ምን መሰላችሁ፣ ስለ ስልክ ይሄ ስማርትፎን የሚባለው ተጠቃሚዎች አንዳንድ ነገር እንደው የተሰማኝ ነገር ልናገር ብዬ ነው። ያው አንዳንድ ጊዜ እኮ ላይፍ ባይ ሰልፍ የሆነ ነገር ያስተምራልና ብዙ ጊዜ የተለያየ ሰዎች የተለያየ አይነት ስልኮችን ይይዛሉና ለምሳሌ አሁን አይፎን 17 ፕሮ ማክስ ወይም ደግሞ 17 ሲሪስ የሚባሉ ወጥቷል። አይፎን ስፔሻሊ ከአይፎን 11 ጀምሮ ያሉ አይፎኖች በብዛት ውስጣቸው ያለው የፕሮሰሰሩ ቺፕሱ ውጪ ቺፕሱ 11 የ11 የ12 እያለ እስከ የ19 ነው አይፎን 17 ላይ ያለው እንጂ እሱ ነው የተወሰነ የሚለየው እንጂ ፐርፎርማንሳቸው ተመሳሳይ ነው። እውነቴን ነው የምላችሁ። አይፎን 12ም አይቻለሁ፣ 13ንም 14 እንደውም ይናል አይደለም 15ም 16ም ኢቭን 17ም የተወሰነ ጊዜ አይቻለሁና አሁን እየቀረጽኩበት ያለውት ስልክ ራሱ አይፎን 17 ፕሮ ማክስ የሚባለው ነውና ገንዘባችሁን ከመበተን ውጪ ከአይፎን 12 13 14 ምንም አይነት የተለየ ነገር አታገኙ። የተወሰነ ካሜራ ላይ ለውጥ አለ። አምና ለምሳሌ አይፎን 16 ፕሮ ማክስ ታይታኒየም ከሚባል ማነው በዲው የተሸፈነው በሱ ነው እና በስክሪፕቶ ወይም ደግሞ በቁልፍ በብረት ነገር ስትፍቁ አይፋቅም። 16 ፕሮ ማክስ 17 ፕሮ ማክስ ደግሞ የዘንድሮ አልሙኒየም ነው እና ትንሽዬ እንደዚህ ነገር ጭረት ከረካ እንደዚህ አሁን ለምሳሌ ታይታኒየም ነው። ታይታኒየም ማለት ይኸው ላሳያችሁ። ይሄ አሁን አይላላጥም። እንደዚህ ታይታኒየም ነው እንትን ግላሱ። ስለዚህ ገንዘባችሁን ከማበላሸት ውጭ ምንም የተለየ ነገር የምታገኙ ነገር የለም። 16ም 48 ሜጋፒክስል ነው አይፎን የሚታቁት። በጣም ተወዳጅነቱ ከሴኩሪቲ ውጪ ካሜራው ነው። በቃ ምንም ጥያቄ የለውም። አሁን ሳምሰንግ 200 ሜጋፒክስል ምናምን ይላል ካሜራው፣ ግን እንደ አይፎን አይሆንም። አይፎን አሁን የመጨረሻው አይፎን 17 ፕሮ ማክስ 48 ሜጋፒክስል ነው። ሜጋፒክስሉ ሳይሆን አይፎን ፊውዝ የሚባለው ወይም ደግሞ ውስጡ ያለው የፎቶ ስታቢላይዝ የሚያደርጉበት ሲስተማቸው በጣም ሃይ ነው። ሳምሰንግ 200 ምናምን ሜጋፒክስል 200 ሜጋፒክስል ይላል፣ ግን አይፎን 12 ጋር 12 ሜጋፒክስል ካለው አይፎን ጋር ስትቀርጹ ራሱ እንትን አይደለም። እኔ እርግጠኛ ሆኜ የምነግራቸው ብዙ ሰዎች አይፎን እንዳለ ልታሳውቅ ነው እንደምናው ልትሉ ትችላላችሁ፣ ግን እንደዛ ማለት ፈልጌ አይደለም። ሳምሰንግ M15 M13 M14 የሚጠቀሙ ሰዎች አይፎን 17 ፕሮ ማክስ የሚያገኘውን ሙሉ ጥቅም ታገኛላችሁ ብራችሁ ካወጣኖች። አይፎን 17 ፕሮ ማክስ 300 ሺህ ኦልሞስት 300 ሺህ ነው። ስለዚህ ብራችሁን አትበትኑ፣ ሌላ ነገር ላይ አይውሉ ለማለት ነው። አመሰግናለሁ።